በአዲስ አበባ የፈጣን አውቶቡስ መስመር ወይም ቢአርቲ ግንባታ በተያዘው ዓመት እንደሚጀምር ተገለጸ። በአዲስ አበባ ከተማ ውስጥ የሚሰራው የፈጣን አውቶቡስ መስመር ወይም ደግሞ ባስ ራፒድ ትራንዚት ቢአርቲ ግንባታ በተያዘው ዓመት እንደሚጀምር የአዲስ አበባ ትራንስፖርት ቢሮ አስታውቋል። የቢሮው ምክትል ኃላፊ በቅርብ ዓመታት ውስጥ 15 የፈጣን አውቶቡስ መስመር ወይም ቢአርቲ ግንባታዎች ይጠናቀቃሉ ተብሎ ስራዎች እየተሰሩ ይገኛል ብለዋል። ከዚህም ውስጥ ከጀሞ 3 እስከ ፒያሳ አድዋ ድረስ የመጀመሪያ የሚሆነው ግንባታ በዘንድሮ ዓመት ለመጀመር ሙሉ ዝግጅት መጠናቀቁን ገልጸዋል። 19 ኪሎ ሜትር የሚሆነው ይህ መስመር በፈረንሳይ መንግስት ድጋፍ ታግዞ የሚሰራ ሲሆን ለኮንትራክተር ሙሉ ኃላፊነት መሰጠቱንና የግንባታው ሂደትን በተያዘው ዓመት እንደሚጀምር ተመላክቷል። የፈጣን አውቶቡስ መስመር ግንባታው ከመደበኛው የመኪና መስመር የተለየ ቦታ እንደሚኖረው የገለጹት ምክትል ኃላፊው አሁን ላይ አውቶቡሶች ሰዎችን ለመጫንና ነዳጅም ለመቆጠብ ሲባል ሰው እስኪሞላ ድረስ የሚጠብቁበት አግባብ መኖሩን አንስተዋል። በመሆኑም የፈጣን አውቶቡስ መስመሩ ተግባራዊ በሚሆንበት ጊዜ ሰው እስኪሞላ የሚጠበቅበትና ቆመው የሚሄዱበት ጉዳይ እየቀረ ስለሚሄድ ሰዎች በሚፈልጉበት ሰዓት ሳይቸገሩ የትራንስፖርት አገልግሎትን ለማግኘት እንደሚያስችላቸው ገልጸዋል። የፈጣን አውቶቡስ መስመሮችን የተለያዩ የዓለም ሀገራት ጭምር ተጠቅመው ጥሩ ውጤት የታየበት መሆኑን የገለጹት ኃላፊው በተያዘው ዓመት የሚጀመረው ግንባታ በሂደት ላይ እያለ ሌሎች መስመሮችም እንደሚሰሩ ይደረጋል ብለዋል። አክለውም ወደፊት በከተማዋ ሁለት አይነት የትራንስፖርት አገልግሎት እንደሚኖር የገለጹ ሲሆን አንደኛው የብዙሃን ትራንስፖርት የሚባለው ባቡር እንዲሁም ቀላልና ፈጣን የአውቶቡስ አገልግሎት ሲሆን ሌላኛው ደግሞ መካከለኛ ገቢ ያላቸው የሚጠቀሙበት ተብሎ የሚታሰበው የታክሲ አገልግሎት መሆኑን ተናግረዋል። መረጃውን ያገኘነው ከአሃዱ ሬዲዮ የፌስቡክ ገጽ ነው።